ማንም መንግስት ሲመሰረት ለመንግስቱ የሞተለት ዋጋ የከፈለለት ወታደርና ህዝብ አለ። የእግዚአብሔር መንግስት ግን ወታደር ሳይሆን የገደለው ንጉስ ገሎ ነው የተመሰረተው። መንግስት ሁሉ በመስዋዕትነት ይመሰረታል። አዎ የእግዚአብሔር መንግስት በመስዋዕት ሌሎችም መንግስት በመስዋዕት ከሆኑ ሁሉም መንግስታት ሲመሰረቱ ሌሎችን ገለው ነው። የእግዚአብሔር መንግስት ስትመሰረት ግን ለሌሎች ሞቶ ነው። ኢየሱስ የእግዚአብሔር መንግስት በኢየሱስ መሞት ላይ ነው የተመሰረተችው። የሰው ደም ላይ አይደለም፣ እርም ላይ አይደለም። ማንም መንግስት ላይ ንጉስ ሞቶ መንግስት አይመሰረትም። ወታደር ሞቶ ህዝብ ሞቶ ነው መንግስት የሚመሰረት። በእግዚአብሔር መንግስት ግን ንጉስ ሞቶ መንግስት ተመሰረተ። በእኔ ሞት አይደለም ኢየሱስ መንግስቱን የሰራው፣ በራሱ ሞት ላይ ነው መንግስቱን የሰራው። መንግስቱ ሲመሰረት እኔ ልሙት ብሎ እንጂ የጀመረው አንተ ሙትልኝ ብሎ አይደለም። ማንም መንግስት ንጉሱ ለህዝቡ አይሞትም፣ ህዝቡ ነው ለንጉስ የሚሞተው። የእግዚአብሔር መንግስት ግን ሙትልኝ ሳይሆን ያለኝ እሞትልሃለሁ ብሎ ነው የመሰረተው። የእግዚአብሔር መንግስት ቆላስይስ 1:13 እርሱም ከጨለማ ስልጣን አዳነን፣ ቤዛነትንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። ከጨለማ ስልጣን አዳነን የሚል ጨርሰናል። የእግዚአብሔር መንግስት በመስዋዕት ናት። መንግስት ሁሉ የሚመሰረተው በመስዋዕትነት ነው። የእግዚአብሔር መንግስት በመግደል ሳይሆን የተመሰረተችው በመሞት ነው የተመሰረተችው። ብዙ መንግስታት የሚመሰረቱት ሌላውን በመግደል ነው። የእግዚአብሔር መንግስት ግን የተመሰረተው ሌሎችን በመግደል ሳይሆን ለሌሎች በመሞት ነው። የእግዚአብሔር መንግስት በመስዋዕትነት ነው። መንግስት ሁሉ በመስዋዕትነት ይመሰረታል። አዎ የእግዚአብሔር መንግስት በመስዋዕት ሌሎችም መንግስት በመስዋዕት ከሆኑ ሁሉም መንግስታት ሲመሰረቱ ሌሎችን ገለው ነው። የእግዚአብሔር መንግስት ስትመሰረት ግን ለሌሎች ሞቶ ነው። ኢየሱስ ገሎ ሳይሆን ሞቶ ነው። የእግዚአብሔር መንግስት በኢየሱስ መሞት ላይ ነው የተመሰረተችው። መንግስት የተመሰረተው ሞቱ ላይ ነው። የሰው ደም ላይ አይደለም፣ እርም ላይ አይደለም። ማንም መንግስት ተላልኝ ከአሜሪካ መንግስት ጀምሮ በሽጉጥ ባይገሉ በተንኮል ገለው አንዱን ረግጠው አንዱን ጨፍልቀው መንግስታቸውን ያጸናሉ፣ በጉቦ በዶላር በማማለጃ። ኢየሱስ በደም ላይ የመሰረተው ሳይሆን በራሱ ሞት ላይ የመሰረተው ነው። የፈለገ ቢሆን የፈለገ ጥራልኝ መንግስታቸውን የመሰረቱት ጓደኛቸውን ገለው፣ ጓደኛቸውን ክደው፣ አብሮ አደጋቸውን ገለው፣ ደምስሰው፣ ግቦ ሰጠው፣ ጨፍልቀው፣ አስወግደው፣ እስር ቤት ጥለው፣ የተለያየ ነገር አድርገው ነው መንግስት የመሰረቱት። ማንም ንጹህ የለም። በዲሞክራሲ ብትለኝ ራሱ የሆነ